ጤና ይስጥልኝ። የአማራ ህዝብ በብልጽግና አገዛዝ ከተከፈተበት የዘር ማጥፋት ጦርነት ራሱን ለመከላከል ዓለምን ያስደመመ ተጋድሎ እያደረገ ይገኛል። በዚህ ሂደት ብዙ በወርቅ የተጻፈ የጀግንነት ውሎዎችን ያሳለፈ ሲሆን ከነዚያ መካከል የሚመደብ ሌላ አንድ ታሪክም በጀግኖቹ ደም አትሟል። አገዛዙ ከፍተኛ ዝግጅት አድርጎና ከፍተኛ ሰራዊት አሰማርቶ ሰኔ 15 2018 ዓ.ም የፋኖ መሪዎችን ለመክበብ ሞክሯል። ከፍተኛ ቁጥር ያለው የጠላት ኃይል የፈጸመውን ከበባ በትንሽ የፋኖ ኃይል ለመስበር በተደረገው እልህ አስጨራሽ ፍልሚያ አርበኛ አማራ አቸንፍ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ አበራ አግማስና ሌሎች ጀግኖች በክብር ተሰውተዋል። ጀግኖቹ በመጨረሻ የተጋድሏቸው ሰዓት ለጓዶቻቸው ባስተላለፉት መልእክት እኛ መውጣት አንችልም፣ ለወጣንለት ዓላማ ታምነን እንሰዋለን፣ እናንተ ወደ ኋላ ሁኑና ትግሉን አድኑ፣ አንድነታችንን በጉጉት ለሚጠብቀው ወገናችን እንድታበስሩት ግን አደራ እንላችኋለን ብለው የመጨረሻዋን ጽዋ በጀግንነት ተጎንጭተዋል። ይህ የጀግኖቻችን መስዋዕትነት የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን መሆኑን እየገለጽኩኝ ፈጣሪ የጀግኖቻችንን ነፍስ በአጸደ ገነት እንዲያኖርልን ወዳጅ ዘመዶቻቸውን እንዲያጽናናልን እመኛለሁ። እስክንድር ነጋ ከትግል ሜዳ። አመሰግናለሁ።